በቅርብ ስለማውቀው ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል፣ በጣም ያደናግራል። ሰው እንታሳሽ ከሆነ በሰሜን ወሎ ጦርነት ጊዜ ከህወሓት ጋር ልዋጋ ነው ብሎ ቤተ መንግስት ለቆ ወጣ። የኢትዮጵያ ህዝብ እንደምታውቂው ማለቅለቅ ይችልበታል። አለቀለቀ አለ፣ ችግር የለበትም። እውነት መስሎት ፋክቱ ግን ምንድን ነው? በዛን ሰዓት አብይ አህመድ ወልዲያ ድረስ የመጣው ፋክቱ እኛን ለመዋጋት ሳይሆን አማራ ምን ያህል እንደወደመ ለማረጋገጥ ነው። ፋክቱ ነው የሚሉት። ሶስተኛው ነገር ካልሽ የአብይ አህመድ መገለጫ ከኔ በላይ አዋቂ የለም። እሱ የመጨረሻ ይዋም ነው ነገራችን ስለማቆም ሰው ከኛም ጋር አላግባባን ያለው ጉዳይ ነው የሚጀምረው። አብይ አህመድ ያልሰበሰበው ባለሙያ ያለው ኢትዮጵያ ውስጥ አብይ አህመድ ያልሰበሰበው ቆሻሻ ብቻ ምን ነገር ያው እሱን 2016 እቅድ አድርጎት ይሆናል መጥረግ ምናምን ስለሚወድ ኢትዮጵያ ውስጥ አሉ የሚባሉ ስፔሻሊስት ዶክተሮችን ሰብስቦ ስለ ቀዶ ጥገና ያስተምራቸዋል። አብይ ችግር የለም። ኢትዮጵያ ውስጥ አሉ የሚባሉ የፊልም ባለሙያዎች እነ ነቃቸው ሹመቴ፣ እነ ቅድስት ሴልማን፣ እነ ሄኖክ አየለን፣ እነ ፍጹም አስፋውን ሰብስቦ ዳይሬክቲንግ ያስተምራቸዋል። ችግር የለም ሁሉ ስለሚያውቅ። ሶስተኛው አብይ የመጨረሻ አስመሳይ ቱ ቢ ኦነስት ግሩሜሪያን እንደሱ አይተውም። ስለማቆን አንድ ፊልም አይቻለሁ። በጉም ተደብቄ አንገቴን እሰጣለሁ እንጂ ኢትዮጵያ አይፈርስም ይላል። እርግጠኛ የምነግርሽ እኔ አብይ ለኢትዮጵያ አንገቱን አይደለም የአንገቱን ሀብል አይሰጥም። እኔ ገባው ማጥፋት ከፈለገ ባለቤቱ ያያዘችውን ከሰል ያጥፋ። ሌላ እሱ ማሪን ካልሽ ምናልባት እንደሱ ቤት ኑሮ ካልተወደደ የዝናሽ እንዲቀጣውቶ ይበትን። ሌላ ነገር የለም። እሱ ወላ ተባብለው ነበር ሲታረቁ። በጣም ሁለቱም ከተናገሩት የገረመኝ ነገር ልገራቸው። መንግስት ምን አለ? እኛ ህወሓትን የማጥፋት ዓላማ የለንም እና ህዝቡን ነው። ዶክተር ደብረጽዮን ምን እንዳሰብታችኋል? ዶክተር አብይን ይቅርታ መጠየቅ እፈልጋለሁ። እንዴ ዶክተር አብይ ማለት ይቅርታ የምጠይቀው እኔ እኮ አልሰማሁም። በጦርነቱ ወንድማቸው ሞተ እንዴ? እህታቸው ሞተች እንዴ? አባታቸው ሞተ ነው ወይስ እንደውኛ ሳንሰማ አካላቸው ጎደለ እንዴ? እኮ አልሰማንም። ይቅርታ ልጠይቅ የሚገባው እኮ የአማራን ህዝብ ነው። መንግስትም ይቅርታ መጠየቅ ካለበት የትግራይን ህዝብ እንጂ ህወሓትን አይደለም። ሁለት ወጣቶች ተሰብስበው ቁማር ይጫወታሉ። ፖሊስ ሄደና ተረሰው ጣቢያ ምን አጠፋን? ቁማር ወንጀል መሆኑን አታውቅም? ታዲያ ቁማር ወንጀል ከሆነ እኛስ በብር ነው በ1 ሚሊዮን ወጣት የቆመሩትን ሁለቱን ፓርቲዎች አታስርም እንዴ?